ምኞት ካለመርካት ጋር የሚያያዝ ነው። ሰው ባለበትና ባገኘው ነገር መርካት ካልቻለ ላልተገባ ምኞት ይጋለጣል። ሮሜ ምዕራፍ 6 ቁጥር 12። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ስጋችሁ ላይ ኃጢአት እንዲነግስበት አታድርጉ። ስጋችን በተፈጥሮ የማይረካ ስለሆነ ሁል ጊዜ በምኞት ማዕበል ውስጥ እንድንሳፈፍ ያደርገናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል። በጣም አብዝተን በተመኘን ቁጥር የዛ ነገር ባሪያ የመሆን እድል አለን። ይህ ደግሞ ለተጠራንለት ህይወት የሚገባ ኑሮ እንድንኖር አያደርገን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 14 ቀድሞ ባለማወቅ ትኖሩበት የነበረውን ክፉ ምኞት አትከተሉ። ክፉ የሆነ ምኞት ወደ እግዚአብሔር እንድንቀርብ ሳይሆን ከእግዚአብሔር እንድንርቅ ያደርገናል። ማንኛውም ሰው የሚያስበውን ነገር መጠንቀቅ አለበት። ምክንያቱም ያሰበውን ነገር ወደ ድርጊት ይቀይራል። ድርጊት ሲደጋገም ልማድ ይሆናል። ልማድ ሲደጋገም ደግሞ እንደ መብት ወይም ትክክለኛነት ሆኖ እንዲሰማን ያደርገናል። ህይወታችንን እየጋለበ ያለው የምኞት ኃጢአት ከሆነ ባለንበት ቆመ በማለት ማሰብ ይገባናል። ምክንያቱም ከዚህ ክፉ ምኞት ፈጥረን ካልተመለስን ከእግዚአብሔር መንገድ ሊለየን ይችላል። በኢየሱስ ክርስቶስ ያላመኑ ሰዎች የኃጢአት ምኞታቸውን ለማርካት ምንም የሚከለክላቸው ነገር እንደሌለ መጽሐፍ ቅዱስ ይነግረናል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 14 ዓይናቸው ቅንዝርት የተሞላ በመሆኑ ኃጢአትን ከመስራት አይቆጠቡም። ስለሆነም ለክርስቲያን ምኞትን የማሸነፊያ መንገድ በጸጋው ኑሮዬ ይበቃኛል ማለትን መለማመድ ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 2 ከዚህ የተነሳ ከእንግዲህ በሚቀረው ምድራዊ ህይወት እንደ እግዚአብሔር ፍቃድ እንጂ እንደ ሥጋ ምኞት አይኖርም።